ሰላም እንዴት ናችሁ? አንድ ነገር ላወራችሁ ብቅ ብያለሁ ዛሬ። የገረመኝ ነገር ነው በጣም መቼም ችግር ማውራት ችግር ያመጣል ይላሉ ያነቃቂ የሚያስተምሩት። ነገር ግን ሀገራችን ኢትዮጵያ የውጭው የሚያውቃት በችግርና በረሃብ ነው። ሀገሪቷ ግን ያ አይደለችም። አሁን ያው ጠቋሚው ሀሳብ እየመጣ ነው። በጣም ሀገራችን በብልጽግና ታዋቂ የሆነችና እንደውም የዓለምን ሀገሮች ወዲህ ጋባዥ ከተማ ነው የምትሆነው። ይህም የማያጠራጥር ነው። አንዴም ወደ ግን አንዳንድ ሰዎች አሁንም ያን የጥንቱን ችግር ለማምጣት የሚያስተዋውቁትን እንኳን አያውቁም። ጠላቶቻችን ግን ምን እንደምንሆን እኛ እንድንለው ይፈልጋሉ። ምን አየሁ መሰላችኋል? ጫት እንደዚህ አስነክሶ ይዞት ኦል ኢትዮጵያን ኢቲንግ ፕላንት ይላል ባለሳሳት ትርጓሜው ማለት ነው። እየነከሱ የገረመኝ አበሻውም እንዲህ ይዞታል። ችቦ አስመስሎ እንደዚህ ሰው እንዴት ጫት እኮ ሀሺሽ ነው፣ እጽ ነው። የሚመገቡት እንዳሉ እናውቃለን። የሚበሉት እነሱ በመቃም ብለው አመካኝተው ማለት ነው። ነውር ነው ይሄ፣ ኃጢአት የሚያሰራ ነው። ሌሎች መዝናኛም ቢሆናቸው ነገር ግን ያን አበሻው እንዴት ቅጠል ይበላሉ ሲባል አዎ ብሎ እንዴት እበላለሁ ሁሉ ነክሶ ይይዛል ከፈረንጁ ጋራ። ይገርማችኋል። የሚቀጥለው ይሄን ቪዲዮ እዩት። ከብረተም ክሮ የምታየው ሰነት ምንድነው? አድዋ ምንድነው? ነፃነት በደም የተፈፈ የልብ ባል ነው። በተራራ እንደ እሳት የቆመ ለሕይወት ነው። ዛሬም በልብ ውስጥ ይነሳል በንሳት ቡከራውሽ ሌላው አለ አይነቱ ስሜት ስም አይደለም ብርታት ነው። እግር ተከእሎ የሚገባ ባተንት የሚንከመት የትውልድ አድዋ አድዋ የነፃነት ስም አድዋ አድዋ በልብ ውስጥ ድንቶ የአገር ፍቅር ነው የማይታጠፍ ቀለም። ፉከራው ከአፍ ብቻም ተወለደም በየጎድን ቆሞ የዘመናችን ነው። አለበደዋ በጀግኖች ክንድ ለዘመን አልሻረው ያልተን በምድር ላይ የተነሳ መበለቱ እኛም በዛሬ ቀን ይሄን እንይዛለን።